ክብርህን ጠብቅ። በቃ ስኬታማ መሆን አይቀርም አይደል? ታዲያ ምን ያንገበግባል? ከፍ ማለት ትልቅ መሆን አይቀርም አይደል? ምንድነው የሚያንገበግብ ታዲያ? ይሄ ስራ ቢያመልጥ ሌላ ስራ የለም? ይሄ ባል ቢያመልጥሽ ሌላ ባል የለም? እንዲህ እኮ ነን። ክብርህን ለምን አትጠብቅ? በቃ ትልቅ ትሆናለህ አይደል? ንጽህናን ጠብቃ። ነገ እኮ ትልቅ ትሆናለህ። ስትሆን ቢወራ የሚያሳፍርህ ነገር የሚያዋርድህ ነገር ዛሬ ማድረግ የለብህም። ካመንክ ያላመነ ሰው በአፉ የውሸት ስኬታማ ሆናለሁ ይልህና አቋራጭ ሲያገኝ ይታጠፋል። ያላመነ ሰው ያመነ ሰው ግን አቋራጩን አይጠቀምም። ረጅሙን ርቀት ለመሄድ ይፈቅዳል። ከትላንት ትሻላለህ ዛሬ 5 ዓመት ሙሉ ማለት ነው። አንድ ፑሻፕ ሳትሰራ ቦርጭህ ዕለት ዕለት እየጨመረ ሱስህ ዕለት ዕለት እየጨመረ ስንፍናህ ዕለት ዕለት እየጨመረ ስለመለወጥ ታስባለህ? አታፍርም? ማፈር ነው ያለብህ። ከትላንት ለመሻል ገንዘብ እኮ አያስፈልግም። ከትላንት ለመሻል የተለየ ዕውቀት እኮ አያስፈልግም። ዘመድ እኮ አያስፈልግም። እኔ ከትላንት